ሰላም ጤና ይስጥልኝ የዋልያ ኒውስ ቤተሰቦችና የእግር ኳስ አፍቃሪያን በሙሉ ዛሬ በመላው ዓለም የስፖርት ሚዲያዎችን እያነጋገረ ስላለው ዜና ይዘንላችሁ ቀርበናል። ክርስቲያኖ ሮናልዶ ለፕሬዝዳንት ፍሎረንቲኖ ፔሬዝ የደወለላቸው ስልክ ማድሪድን እያወዛወዘ ይገኛል። ልጁ ክርስቲያኖ ጁኒየር ወደ ላ ፋብሪካ እንዲመለስ ተጠይቋል። ይህ ለምን ሆነ? ዝርዝሩን አብረን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሮናልዶ ልጁ እንደሱ ስኬታማ እንዲሆን ከፍተኛ ፍላጎት ያለው ሲሆን ለዚህ ደግሞ የማድሪድ አካዳሚ የተሻለ መሆኑን ያምናል። ጥያቄው በይፋዊ ደብዳቤ ሳይሆን ሮናልዶ ለፕሬዝዳንት ፍሎረንቲኖ ፔሬዝ ባለው የቅርብ ወዳጅነት አማካኝነት በግል የተጠየቀ ነው። ወጣቱ ክርስቲያኖ ጁኒየር ቀደም ሲል አባቱ በተጫወተባቸው ክለቦች ጁቬንቱስ፣ ማንቸስተር ዩናይትድ እና አልናስር አካዳሚዎች ውስጥ አስደናቂ ጎሎችን በማስቆጠር ተስጦውን አሳይቷል። ይህ ዜና ብዙ የማድሪድ ደጋፊዎችን ያስደሰተ ሲሆን የሮናልዶ ቅርስ በማድሪድ ይቀጥላል የሚል ተስፋን ጭሮባቸዋል። የሮናልዶ ወራሽ ወደ ነጩ ቤተ መንግሥት ወይም በርናባው ይመለስ ሲሆን በእግር ኳሱ ዓለም ውስጥ ስምና ዝና ትልቅ ቦታ አላቸው። አሁን ደግሞ የዓለማችን የምንጊዜ ምርጥ ተጫዋች ተብሎ የሚታሰበው ክርስቲያኖ ሮናልዶ ከሪያል ማድሪድ ፕሬዝዳንት ፍሎረንቲኖ ፔሬዝ ጋር ያደረገው የቅርብ ንግግር የስፖርት ቤተሰቡን ጉጉት ጭሮታል። ሮናልዶ ልጁ ክርስቲያኖ ጁኒየር በሪያል ማድሪድ አካዳሚ እንዲሰለጥን በግል መጠየቁ ዝም ብሎ የተጫዋች ዝውውር ሳይሆን የታሪክ መቀጠል ወይም ሌጋሲ ጉዳይ ተደርጎ እየታየ ነው። ክርስቲያኖ ሮናልዶ የሪያል ማድሪድ የምንጊዜም ከፍተኛ ጎል አስቆጣሪ እንደመሆኑ መጠን ልጁ በዚያው ሜዳ ላይ ሲሰለጥን ማየት ለክለቡም ሆነ ለደጋፊዎቹ ትልቅ ስሜታዊ ዋጋ አለው። ፔሬዝ ለሮናልዶ ባላቸው ክብር ምክንያት ጥያቄውን የመቀበል ዕድላቸው ሰፊ እንደሆነ ይገመታል። ለምን ይህ ጥያቄ ልዩ ሆነ? ሮናልዶ ለማድሪድ 451 ጎሎችን አስቆጥሮና 4 የሻምፒዮንስ ሊግ ዋንጫዎችን አንስቶ ሲሰናበት በክለቡ ታሪክ ውስጥ የማይደመሰስ አሻራ ጥሏል። አሁን ልጁን ወደዚያው መመለስ መፈለጉ የሮናልዶ ስም በማድሪድ ምድር ለተጨማሪ 10 እና 15 ዓመታት እንዲገናኝ የማድረግ ፍላጎት ነው። የፔሬዝና የሮናልዶ ግንኙነት። ሮናልዶ ከማድሪድ ሲወጣ በፔሬዝ ላይ ቅሬታ እንደነበረው ቢነገርም ባለፉት ዓመታት ግንኙነታቸው ወደ ቀድሞ መመለሱ ይታወቃል። ሮናልዶ ጥያቄውን በይፋዊ ደብዳቤ ሳይሆን በአካልና በግል ማቅረቡ ለፕሬዝዳንቱ ያለውን ከፍተኛ ክብርና መተማመን ያሳያል። ክርስቲያኖ ጁኒየር የአባቱ ቅጂ ወይም ክሎን እየተባለ ይጠራል። በሳውዲ አረቢያው አልናስር፣ በማንቸስተር ዩናይትድ እና በጁቬንቱስ አካዳሚዎች ባሳየው ብቃት ገና በወጣትነቱ የጎል ማሽን መሆኑን አስመስክሯል። አባቱ እንደሚለው ልጄ ገና ብዙ ይቀረዋል፣ ግን ጠንካራ ሰራተኛ ነው የሚለው ንግግር ለሪያል ማድሪድ አካዳሚ ወይም ላ ፋብሪካ ትልቅ ግብዓት ነው። በማድሪድ ደጋፊዎች ዘንድ ያለው ስሜት ለማድሪድ ደጋፊዎች ሮናልዶ የሚለው ስም ልዩ ትርጉም አለው። ብዙዎች ክርስቲያኖ ጁኒየር በነጩ ማሊያ ልምምድ ሲሰራ ማየት የናፈቁትን ሮናልዶን ዳግም እንደማግኘት ያክል ነው የሚቆጥሩት። ይህ እንቅስቃሴ በማህበራዊ ሚዲያ ላይ ከፍተኛ መነቃቃት የፈጠረ ሲሆን ንጉሱ ተመልሷል የሚሉ አስተያየቶች በስፋት እየተሰነዘሩ ይገኛሉ። ክርስቲያኖ ጁኒየር በማድሪድ ዘመናዊ አካዳሚ ውስጥ ከሰለጠነ የአውሮፓን የእግር ኳስ ፍልስፍና ገና በወጣትነቱ ጠንቅቆ ያውቃል። ይህ ደግሞ በቅርቡ ወደ ዋናው ቡድን አድጎ ከአባቱ ጋር ወይም ከአባቱ በኋላ ታሪክ እንዲሰራ መንገድ ይከፍትለታል። የአባቱ ስም የሚያመጣበት ጫና ቀላል አይደለም። በሄደበት ሁሉ እንደ አባት ሁን የሚለው ንጽጽር በስነ-ልቦናው ላይ ተጽዕኖ እንዳያሳድር ስጋት አለ። ሆኖም ሮናልዶ ልጁን በከፍተኛ ዲሲፕሊን እያሳደገው በመሆኑ ይህንን ጫና ይወጣዋል ተብሎ ይታመናል። አሁን ደግሞ ወደ ዋናው ጥያቄ እንመለስ። ሮናልዶ ለምን ልጁን ወደ ሌላ ክለብ ሳይሆን ወደ ሪያል ማድሪድ እንዲመለስ ፈለገ? ለዚህ 3 ዋና ምክንያቶች ማንሳት እንችላለን። የመጀመሪያው የአካዳሚው ጥንካሬ። በመጀመሪያ ደረጃ የሪያል ማድሪድ አካዳሚ ወይም በስሙ ላ ፋብሪካ ወይም ዘ ፋክቶሪ ተብሎ የሚጠራው ማዕከል በዓለም ላይ ካሉ ምርጥ የተጫዋቾች ማፍያ ቦታዎች አንዱ ነው። ይህ ቦታ እንደነ ራውል ጎንዛሌዝ፣ ኢከር ካሲያስና በቅርብ ጊዜ ደግሞ እንደ ዳኒ ካርቫሃል ያሉ የአውሮፓ እግር ኳስን የገዙ ኮከቦችን ያፈራ ነው። ሮናልዶ ልጁ በቴክኒክ በታክቲክና በባህሪ የታነጸ ፕሮፌሽናል ተጫዋች እንዲሆን ከፈለገ ከዚህ የተሻለ ትምህርት ቤት የለም። የሮናልዶ ታሪካዊ አሻራ። ሁለተኛውና ትልቁ ምክንያት የሮናልዶ ስም በማድሪድ ያለው ክብር ነው። ክርስቲያኖ ሮናልዶ በማድሪድ ቆይታው 450 ጎሎችን በማስቆጠር የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ነው። 4 የሻምፒዮንስ ሊግ ዋንጫዎችንም አንስቷል። ሮናልዶ ልጁ ይህንን ታላቅ የቤተሰብ ስም በዚያው በለመደው ሜዳ እንዲያስቀጥልለት ይፈልጋል። ሮናልዶ የሚለው ስም በማድሪድ ደጋፊዎች ዘንድ እንደ ንጉሥ ነው የሚታየው። ልጁም ይህንን ክብር ወርሶ እንዲያድግ የአባቱ ምኞት ነው። ሶስተኛው የቤተሰብ ናፍቆትና ጆርጂና።
በመጨረሻም ነገሩ የእግር ኳስ ብቻ አይደለም። ሮላንዶና ባለቤቱ ጆርጂና ሮድሪጌዝ ምርጥ ዓመታቸውንም ያሳለፉት ማድሪድ ውስጥ ነው። ልጆቻቸውም ያደጉትና ቋንቋ የለመዱት እዚያው ነው። ጆርጂና በማድሪድ ያላት ጓደኞችና የኑሮ ዘይቤ ልጁ እዚያ እንዲረጋጋ ትልቅ እገዛ ያደርጋሉ። ቤተሰቡ ወደሚወደው ከተማ መመለስ ለክርስቲያኖ ጁኒየር ስለ ልቦናዊ ጥንካሬ ይሰጠዋል። በዚህ ክፍል የጁቬንቱስ፣ የማንቸስተር ዩናይትድ እና የአልናስር ማሊያዎችን የለበሱ ብዙዎቹ የአንበሳ ልጅ አንበሳ ነው ይላሉ። ክርስቲያኖ ጁኒየርም ይህንን አባባል በተግባር እያሳየ ይገኛል። እስኪ እስካሁን በአውሮፓና በኤዥያ ያሳለፈውን አስገራሚ ጉዞ እንመልከት። ክርስቲያኖ ጁኒየር ገና በልጅነቱ አባቱ በነበረባቸው ታላላቅ ክለቦች አካዳሚ ውስጥ ተአምርን ሰርቷል። በተለይም በጣሊያኑ ጁቬንቱስ በነበረው ቆይታ በ28 ጨዋታዎች ብቻ 58 ጎሎችን በማስቆጠር መላውን ዓለም አስደምሟል። ይህ ቁጥር ለአንድ ታዳጊ ተጫዋች የማይታመን ነው። ወደ ማንቸስተር ዩናይትድ ሲያመራም ያሳየው የማይቋረጥ የጎል ጥማት የአባቱ እውነተኛ ወራሽ መሆኑን አረጋግጧል። ወደ ሳውዲ አረቢያው አልናስር ካመራ በኋላ ደግሞ ልጁ ላይ የታየው ለውጥ አስገራሚ ነው። በአባቱ ጥብቅ ቁጥጥር ስር ሆኖ በጂም ውስጥ የሚያሳልፈው ጊዜ በአካል ብቃቱ ላይ ትልቅ ለውጥ አምጥቷል። ከአባቱ የተማረው ጠንካራ የሥራ ዲሲፕሊን ከእኩዮቹ በበለጠ ጠንካራና ፈጣን፣ በማንኛውም ሰዓት ለጨዋታ ዝግጁ እንዲሆን አድርጎታል። ለመሆኑ የክርስቲያኖ ጁኒየር አጫወት ምን ይመስላል? መልሱ ቀላል ነው። አባቱን ነው የሚመስለው። ያ ፈጣኑ ሩጫው ልክ እንደ አባቱ እግሮቹን በማወዛወዝ ተከላካዮችን የሚያልፍበት መንገድና ከርቀት የሚመታቸው ገዳይ የቅጣት ምቶች ወይም ፍሪኪክስ ትንሹ ሮላንዶ የሚለውን ስም እንዲያገኝ አድርገውታል። በተለይ በሳጥን ውስጥ ያለውን ኳስ ሳይሳሳት ወደ ጎል የመቀየር ችሎታው ለሪያል ማድሪድ አካዳሚ ትልቅ ግብዓት እንደሚሆን ጥርጥር የለውም። የክርስቲያኖ ሮላንዶ የግል ጥያቄ ተቀባይነት ካገኘ ይህ ደግሞ በጣም አይቀሬ ነው። በቅርቡ የሪያል ማድሪድን ማሊያ የለበሰ በቫልዴቬባስ የልምምድ ማዕከል እናያለን። ይህ ለሪያል ማድሪድ ብራንድ ብቻ ሳይሆን ለዓለም እግር ኳስም እጅግ ደስ የሚል የታሪክ ምዕራፍ ይሆናል። የአንበሳ ልጅ አንበሳ ነው። የሮላንዶ ልጅ ደግሞ በማድሪድ ሜዳ ላይ አዲስ ታሪክ ለመጻፍ እየተዘጋጀ ነው። ክርስቲያኖ ጁኒየር ወደ ማድሪድ መመለሱ የሁለተኛው CR7 ዘመን መጀመሪያ ሊሆን ይችላል። ፔሬዝ ለሮላንዶ ያላቸው ክብር ጥያቄውን ውድቅ እንደማያደርጉት ግልጽ ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። አዳዲስ መረጃዎች ሲደርሱን ወዲያውኑ ይዘንላችሁ እንመጣለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።